ማርያም ወደ ጻድቋ እናታችን ክርስቶስ ሰምራ ወደ አባታችን እስትንፋሰ ክርስቶስ ገዳም በሰላም መጣችሁ። ይህ ገዳም ከ600 ዓመት በፊት የነበረ ገዳም ሲሆን ግራኝ መሐመድ ወረራ ባደረገ ጊዜ ካጠፋቸው ገዳማት አንዱ ነው ማለት ነው። ከ600 ዓመት በኋላ እናታችን ቅድስት ድንግል ማርያም ከሰማያት ሰማያት ወርዳ 28 መጋቢት 11 እና 12 በአባታችን በአብቶል አድራ ቃል ኪዳኗን ይዛ መጣለች። 28 መጋቢት 11 እና 12 ከ600 ዓመታት በኋላ ማለት ነው። ቃል ኪዳኗ ምንድነው? ደጄን የረገጠ ጸበልን የጠጣ የተጠመቀ እምነትን የበላ መተት ድግም ታድሶ የደፍተራ አሰራር እስከ ሕይወት ፍጻሜ ድረስ አይደርስበትም። ቢታደስበት ቢደገበት እንኳን ወደ አሰሪውና ወደ ደፍተራው ይመለስበታል ነው የእናታችን የቅድስት ድንግል ማርያም ቃል ኪዳኗ። ሌላው ደጄ ረግጦ በወር አበባ በኮሶ በህልመ ሌሊት በተለያዩ ምክንያቶች ልጆቼ ጸበል መጠመቅ ባይችሉ ጸበል መጠጣት ባይችሉ እምነት መብላት ባይችሉ እንኳን ደጄን ረግጠው ተማጽነውኝ ለምነውኝ ከተመለሱ ከተጠመቁ በላይ ምራቸዋለሁ፣ ፈውሳቸዋለሁ። ላልምራቸው ቋጥሮ ላልፈታቸው ደጄን አላስረግጣቸውም ነው የእናታችን የቅድስት ድንግል ማርያም ቃል ኪዳኗ። በየትኛው እምነት ላይ ሆኖ ሙስሊም ምንም እምነቱ ምንም ይሁን እዚህ ገዳም እናታችን ቅድስት ድንግል ማርያም ትምረኛለች ብሎ ደጇ የረገጠ ሰው እስከ ሕይወት ፍጻሜ ድረስ መተት አይደገምበትም፣ አይታደስበትም ማለት ነው። ሌላው ደጄን ረግጦ ምሬው ፈውሼው ያለበትን ቋጥሮ ፈትቼለት ወደ ዓለም ቦታ ሄዶ ቢክደኝ ወደ ጠንቋይ ቤት ብሄድ ወደ ተለይ አጽያቱ ብሄድ ግን የሸኘውለትን በሽታ መንፈስ እጥፍ ድርብ አርግቼ አስገባበታለሁ ነው የእናታችን የቅድስት ድንግል ማርያም ቃል ኪዳኗ። ሐሳባችሁ ወደ እኔ። ሌላው የጻድቋ የእናታችን የክርስቶስ ሰምራ ቃል ኪዳን ነው። የእሷ ቃል ኪዳን ልጆቼ ከቤት ክርስቶስ ሰምራ ገዳም ብለው ሲመጡ ቤታቸው ላይ ንብረት ላይ ቁሳቁስ ላይ የቀረውን መንፈስ ከልጆቼ አስቀድሜ ወደ ገዳም አመጣለሁ፣ ጸበል አስገብቼ ወደ ሲኦል ሸኝላቸዋለሁ ነው የጻድቋ የእናታችን የክርስቶስ ሰምራ ቃል ኪዳኗ ማለት ነው። ሌላ ጊዜ ሌላ ቦታ ጸበል ስንሄድ መንፈስ ቤት የመቅረት ንብረት ላይ መቅረት ልጆች ላይ መቅረት ባህሪ ያለው እዚህ ክርስቶስ ሰምራ ገዳም ብለን ስንመጣ ግን ጻድቋ እናታችን ክርስቶስ ሰምራ የሚቀረው መንፈስ አስራ ወደ ገዳም አመጣ ጸበል አስገብቼ ወደ ሲኦል ሸኝላቸዋለሁ ብላ ቃል ኪዳን ገብታላለች ጻድቋ እናታችን ክርስቶስ ሰምራ ማለት ነው። ጻድቋ ክርስቶስ ሰምራ ማታቋት ካላችሁ ዳር ያለችው ማለት ነው። ሌላው የጻድቁ የአባታችን እስትንፋሰ ክርስቶስ ማለት የምትመለከቷቸው ጻድቁ አባታችን እስትንፋሰ ክርስቶስ ናቸው። የእሳቸው ቃል ኪዳን ጸበላቸውን የጠጣ የተጠመቀ ከውስጥ ደዌ ይምራሉ። ከኤችአይቪ፣ ከኩላሊት፣ ከካንሰር፣ ከኪንታሮት ወዘተ ከውስጥ ደዌ ከሆኑ በሽታ ይምሩና ጻድቁ አባታችን እስትንፋሰ ክርስቶስ ማለት ነው። ስለዚህ የክርስቶስ ሰምራ የእስትንፋሰ ክርስቶስ የእናታችን የቅድስት ድንግል ማርያም ቃል ኪዳኗ እዚህ ገዳም ላይ አለ ማለት ነው። ሌላው ጸበል መውረጃ በዝማሪያ የምናገኘው ነው። ያ ጸበል የእናታችን የቅድስት ድንግል ማርያም ቡና ይፈቅዳል። ከክሩ ጸበል ወረድ ሲሉ ደግሞ የአጋሰለም ሥላሴ ስዕል አድኖ ያለበት ጸበል አለ ማለት ነው። ወይ የእናታችን የቅድስት ድንግል ማርያም ስዕል አድኖ ያለበት ይህ ጸበል በውስጡ ጸበል አለበት። የሊቀ መላእክት ቅዱስ ሚካኤል፣ የቅዱስ ገብርኤል፣ የአቡነ ገብረ መንፈስ ቅዱስ፣ የአቡነ ተክለ ሃይማኖት የእናታችን የቅድስት ድንግል ማርያምና የአጋሰለም ሥላሴ ማለት ነው። በተለያየ ቦታ ወርዶ በአንድ አሸንዳ ይመጣ እንጠመቃለን። ቡና ይፈቅዳል የአጋሰለም ሥላሴ። ከአጋሰለም ሥላሴ ወረድ ሲሉ የሰማዕቱ ቅዱስ ጊዮርጊስ ስዕል አድኖ ያለበት ጸበል አለ። ይህን ጸበል ቡና ይፈቅዳል የሰማዕቱ። ከሰማዕቱ ወረድ ሲሉ የጻድቋ የእናታችን የክርስቶስ ሰምራ ስዕል አድኖ ያለበት ጸበል አለ። ሴቶች በሴቶች ወንዶች በወንዶች ገብታችሁ ትጠመቃላችሁ። ይህ ጸበል በውስጡ ጸበል አለበት። የሰማዕቷ ቅድስት አርሴማ፣ የጻድቁ ቂርቆስና የክርስቶስ ሰምራ በተለያየ ቦታ ወርዶ በአንድ አሸንዳ ይመጣና ትጠመቃላችሁ። ሴቶች በወንዶች በኩል ጸበል ታስቀዳላችሁ። ይህ ጸበል እስከ ሕይወት ፍጻሜ ድረስ ቡና መጠጣት ይከለክላል። የተጠመቀ የጠጣ ሰው ቡና መጠጣት አይችልም። ጻድቋ እናታችን ክርስቶስ ሰምራ እኔን የወደደኝ ጸበል የጠጣ ግን ቡና እንዳይጠጣብኝ ብላለች። ቡና ከጠጣ ግን የሸኘውለት በሽታ መንፈስ እጥፍ ድርብ ሆኖ ይገባበታል ማለት ነው። ስለዚህ የክርስቶስ ሰምራ ጸበል ቡና መጠጣት ይከለክላል እስከ ሕይወት ፍጻሜ ድረስ። ከክርስቶስ ሰምራ ጸበል ወረድ ሲሉ ደግሞ የጻድቁ የአባታችን የእስትንፋሰ ክርስቶስ ስዕል አድኖ ያለበት ጸበል አለ። ይህ ጸበል እስከ ሕይወት ፍጻሜ ድረስ ቡና መጠጣት ይከለክላል ማለት ነው። ከእስትንፋሰ ወረድ ስትሉ የመጥምቁ ቅዱስ ዮሐንስ ስዕል አድኖ ያለበት ጸበል አለ። ገንዳ ነው። 3 7 1 እስከፈለጋችሁ ብቅ ጠልቅ ብላችሁ ከተጠመቃችሁ በኋላ ከላይ ባሸንዳ በሚወርዱ አስመስሳችሁ ትወጣላችሁ። ይህም ጸበል እስከ ሕይወት ፍጻሜ ድረስ ቡና መጠጣት ይከለክላል ማለት ነው።